የሆነ ሰዓት ላይ ልጅ ሚካኤል እንደዚህ በሙዚቃ ቪዲዮ ግማሽ ፊቱ ከአንድ አይኑ ጋር ሸፍኖ ሚስጥረኛ መጽሐፍ አንብቦ ነው አሉ ምናምን ሲለን የትኛውን መጽሐፍ እያመላከተን ነበረ? ምን ሊለን ፈልገው ነው? አሁን እዚህ ፓርት ላይ ልብ ብላችሁ እንድታነብጡኝ እፈልጋለሁ። እንግዲያውስ መጽሐፉ አውደ ነገሥት ይባላል። ለጥንቁልና ለድግምት ለኮከብ ቆጠራነት የሚጠቅም መጽሐፍ ሆኖ ሳለ በዛ ልክም ደግሞ ሌላ መጽሐፍ አለ መልክአ ሳጥናኤል የሚባል ልክ መልክአ ሚካኤል መልክአ ገብርኤል የሚባሉ መልክአ መልኮች እንዳሉ ሁሉ ለሳጥናኤልም መልክ አለው። ግን ዛሬ የምናወራበት መጽሐፍ ደግሞ በእኛ ሀገር ሊቃውንትና ጠቢባን ተብዬ ሰዎች ሳይሆን በሌላ ሀገር ሰው የተጻፈ ሸምስ አልማዕሪፍ የተባለ ወይም ደግሞ ሳን ኦፍ ናውሌጅ የተባለ መጽሐፍ ነው የምናወራው። ይህ ደ ሳን ኦፍ ናውሌጅ ወይም ደግሞ የእውቀት ፀሐይ የተባለ መጽሐፍ አጠገባችሁ ብታገኙት እንዳገልጡት፣ ዞር ብላችሁም እንዳታዩ፣ ፒዲኤፍ የላከላችሁ ሰው ካለም እንዳታነቡት። ምን አይነት መጽሐፍ ቢሆን ነው አጠገቡ ጋር እንዳትደርሱ እንዳገልጡት እንዳታነቡት የምትለም ካላችሁ ደግሞ አሁን እዚህ ፓርት ላይ ልብ ብላችሁ ማድመጥ ይኖርባችኋል። እየሰማችሁ ነው አይደለ? ሸምስ አልማዕሪፍ የተባለው መጽሐፍ በአህሙድ አልቡኒ በተባለ ሰውዬ በ13ኛው ክፍለ ዘመን የተጻፈ መጽሐፍ ነበር። የአህመድ ጓደኞች ወደ ትምህርት ቤት ሄደው ትምህርታቸው ሲማሩ ቁርአናቸው ሲቀሩ፣ ይህ ሰውዬ ግን ከማይታየው ከማይዳሰሰው ከማይጨበጠው ዓለም ጋር ኦብሰስድ የሆነ ሰው ነበረ። ማለት ደግሞ ማናቸው እነዚህ የማይዳሰሱት ካልን ጂኒዎች የምንላቸው ነበሩ። ጂኒ ምንድን ነው? ቆይ የምታውቁት ነገር አላችሁ? ጭራቅ ሲባልስ ምን ማለት ነው? የጭራቅ ትርጉም በኮመንት ስር እንድታስቀምጡልኝ ይፈልጋሉ። ብቻ ግን አልቡኒ ከሰይጣን ጋር ያደርገው የነበረውን ሪሌሽንሺፕ በመጽሐፍ ላይ ያሰፍረው ጀመር። እያንዳንዷ የአምልኮ ስርዓት፣ እያንዳንዷ ፎርሙላ፣ እያንዳንዷን ሰይጣንን ለመቅረብ መያዝ ያለብህን ማወቅ ያለብህን ነገር እዚህ መጽሐፍ ላይ ጽፎታል። በሱ አፍ ወይም ደግሞ በሱ ጭንቅላት ያደረገው ሪሰርች ፊሎሶፊ አልነበረም፣ የግጥም መጽሐፍም አልነበረም። ከሰይጣን ጋር እንዴት መገናኘት እንደምትችል የሚገልጽ መጽሐፍ ነው የጻፈው። እዛ መጽሐፍ ላይ ያሉትን ሲምቦሎች ኢነርጂን እንዴት ማኒፕሌት ማድረግ እንደምትችሉ ወይም ደግሞ ወደ ራሳችሁ መሳብ እንደምትችሉ፣ ከሌላ ሰው እንዴት ኤነርጂ መሳብ እንዳለባችሁ የሚያሳዩ ሲምቦሎች አሉ። ከዚህ በፊትም የሰራሁላችሁ ቪዲዮዎች ነበሩ። ማን ያዘዋል ፖድካስት ላይ የቀረበ የሆነ የእጽዋት ምናምን ተመራማሪ ሰውዬ ነበር። አወቃችሁት አይደለ? እሱ እንዴት ኢነርጂን ከሰው መስለብ እንደሚቻል ሲያሳየው ነበር እዛ ፖድካስት ላይ። መጽሐፉም ወደ ሌላ ገጽ ገለጥ ስታደርጉት ስለ ሰው ነፍስ ያወራል፣ ስለ አስትሮሎጂ ያወራል፣ ስለ ኦካልት ማትማቲክስ የሚባልም ያወራል። ብቻ ግን እነዚህ የመጽሐፉ ከባህር በጭልፋ የሚባለውን ፓርቱ ነው። መጽሐፉን ትንሽ ገለጥ እንዳደረጋችሁ ደግሞ ሰይጣንን እንዴት መዋረስ እንደምትችሉ የሚያሳይ ፓርት አለ። ይህ ደግሞ እንዴት እንደሆነ ልንገራችሁ። ቆይ እንዴት እንደምትዋረሱት ምነግራችሁ መስሏችሁ ነው እንዴ? አይደለም። አንዳንድ ሰዎች ራሳቸው ውስጥ ያለውን መንፈስ ለመጠበቅ ወይም ደግሞ ሰውየው የሚፈልገውን በመንፈሱ በኩል ስራ ለማከናወን ብለው እጃቸውን በቢላ ይቆርጣሉ፣ ደማቸውን ይጠጣሉ፣ በቡና አድርገው ይጠጣሉ። አንዳንድ ሰዎች ደግሞ የዘር ፈሳሻቸውን ይጠጣሉ። አንዳንድ ሴቶች ደግሞ የወር አበባቸውን በቡና አድርገው ይጠጣሉ። ዲስ ኢዝ ግብር የሚባለው ነገር ብቻ እንደዚህ አይነት እውቀት እንኳን አይባልም ድንቁርና ነው። ግን የተሳሳተ ሰው እጅ ላይ ቢወድቅ የሚፈጠረውን አስቡት። አብዛኛውን ሰው አሁን ከመንፈስ የጸዳ ሰው አይደለም። ብቻ ግን ይህንን ቪዲዮ እየተመለከትኩኝ ነበረ። መምህር ተስፋዬ ይባላል። እድሜውን ያስረዝምልን። በዚህ ስም ዩቲዩብ ላይ ገብታችሁ ብትፈልጉት ታገኙታላችሁ። ከዚህ ቪዲዮ በጣም ብዙ የምትማሩበት ነገር አለ። ራሳችሁንም ትፈትሻላችሁ። በዛው ያላችሁም የኔ ዩቲዩብ ባዮ ላይ ሊንክ አስቀምጬላችኋለሁ። እየሄዳችሁ ሰብስክራይብ አድርጉ እና እስካሁን የፈለፍኩትን ነገር እንደሚመቻችሁ አውቃለሁ፣ እርግጠኛ ነኝ። ላይክ ማለት እንዳረሱ ፕላስ ምልክቷንም ተጫኑልኝ። አትሞት እንጂ እየተነፈስክ ከሆነ ልብህም እየመታች ከሆነ የትም ቦታ ብትገባ አሜሪካ ፈልጋ ታገኛለች። ለዛም ነው አሜሪካ በዜጎቿና በወታደሮቿ ድርድር አታውቅም የሚባለው። አየህ፣ አሜሪካ አንተን ስትፈልግህ ልክ በገለባ መሃል እንደጠፋችው መርፌ ከባድ ልትሆንባት ትችላለህ። ነገር ግን ስታገኘህ ሉዓላዊነቷ ማረጋገጫ ትሆናለህ። ይህ ደግሞ እንዴት እንደሆነ ላስረዳችሁ። እዚህ ፓርት ላይ ልብ ብላችሁ ማድመጥ እንዳትረሱ። በጣም ብዙ ማውራት እፈልጋለሁ፣ ብዙ ቪዲዮዎችንም መስራት እፈልጋለሁ። ነገር ግን የምሰራቸው ቪዲዮዎች እናንተ ጋር እየደረሱ አይደለም። ስለዚህ ሼር፣ ኮፒ ሊንክ የቻላችሁትን ያክል አድርጉልኝ። አሜሪካ ባሳለፍነው ሳምንት ላይ F-15E የተባለ ጄቷ በኢራን ታጣቂዎች ኢስፋሃን በሚባል ቀጠና ተመቶ ወድቆ ነበረ። ጀቶች ተመተው ሲወድቁ ፓይሎቶች ሁሌም የሚያደርጉት ነገር ቢኖር መቀመጫቸው ኢጀክት አድርገው ከጄቱ ተስፈናጥረው ወደ ላይ መውጣት ከዛም በፓራሹት መውረድ ነው። በዛን ሰዓትም ጄቱ የተመታችበት ዱድ 44 ብራቮ በሚል ኮድኔም የሚታወቀው ፓይለት ያደረገው ነገርም ተመሳሳይ ነበር። በዛን ሰዓት ሸሽቶ በአቅራቢያው ወደ ነበሩ ተራሮች ሄዶ ተደበቀ። እናም አሜሪካ መቼም ቢሆን ከአፏ የማይለያት አንድ አባባል አለ። እሱም የትም ብትሆን ካልሞት ልብህ እየመታች ከሆነ እናገኛለን የሚል አባባል ነው።
እናም አሜሪካ ዱድ 44 ብራቮን ተደብቆበት ከነበረው ሸለቆ ያገኘችው በላከው መልእክት ብቻ ሳይሆን በልቡ ትርታም ጭምር ነበር። ይህ ደግሞ እንዴት እንደሆነ ላስረዳችሁ። አያችሁ፣ የሰው ልጅ ልብ ስራዋ ደም መርጨት ብቻ አይደለም። አንድ ጊዜ ስትመታ የምታመነጨው የኤሌክትሪክ ሲግናል አለ። ይህ የኤሌክትሪክ ሲግናል ደግሞ ትንሽዬ የሆነ ማግኔታዊ ባህሪ አለው። ለምሳሌ ይህ ትልልቅ ብረቶችን ለማንሳት የምንጠቀምበትን ማግኔት እዩት። ይህ ማግኔት በጣም ስትሮንግ የሆነ ሲግናል አለው ማለት ነው። የሰው ልጅ ልብ ደግሞ በጣም ትንሽዬ የሆነ ማግኔቲክ ፊልድ አለው። እዚህ ጋር ደግሞ ሳይንስ ከተፈጥሮ ጋር የሚጋጭበት ፓርት ነው። እንዴት እንደሆነም ላስረዳችሁ። ምክንያቱም ሳይንቲስቶች ዳይመንዶች ቆፍሮ ብቻ ሳይሆኑ የሚያስወጧቸው ላብ ውስጥም እየፈጠሯቸው ነው። ነገር ግን እነዚህ ላብ ውስጥ የተፈጠሩ ዳይመንዶች ፐርፌክት አይደሉም ስላችሁ ሆነ ተብለው ላብ ውስጥ በሚሰሩበት ጊዜ አንድ አተም ሚስ እንዲያደርጉ ይደረጋል። ይህ ሚስ ያደረጉት አንድ አተም ደግሞ በናይትሮጅን ይተካል። ይህ ፕሮሰስ ደግሞ ናይትሮጅን ቫካንሲ ይባላል። እናም ይህ ሐሳብ በምሳሌ አድርጋ አስረዳን የምትሉን ከሆነ ግድግዳው ሙሉ በሙሉ በአረንጓዴ ሌጎ እንደተሰራ አድርጋችሁ አስቡት። ነገር ግን ይቺ ቢጫ ሌጎ ደግሞ ከቦታው እንዳትንቀሳቀስ። ምክንያቱም ተፈጥሯዊ ዳይመንድ ከሆነ ሙሉ በሙሉ ግድግዳው አረንጓዴ ይሆናል። ይቺ ቢጫ ሌጎም ከቦታው አትኖርም። ነገር ግን ይህ ዳይመንድ ላብ ውስጥ የተሰራ ከሆነ ያቺ የተተካችው አንድ ፍሬ አተም እንደዚህ ቢጫ ሌጎ አድርጋችሁ እንድታስቡ ትፈልጋለሁ። ነገር ግን ዳይመንዶች በተፈጥሮ የሚገኙ ላብ ውስጥ የሚሰሩ አንድ የሚያደርጋቸው ኮመን የሆነ ባህሪ ግን አላቸው። እሱም ኤሌክትሮን የሚባል ፓርቲክል በውስጣቸው ይይዛሉ። እናም ሳይንቲስቶች ደግሞ ይሄን ኤሌክትሮን ኤክሳይት ማድረግ ይችላሉ ማለት ደግሞ ወደ ሱፐር ሴንሲቲቭ የሆነ ስቴት መቀየር ይችላሉ ማለት ነው። እናም ኤክሳይት የተደረጉ ዳይመንዶች ደግሞ በዚህ ሰዓት ለባዮሎጂካል የሆኑ ፍጡራን ሪአክት ያደርጋል። ትንሽዬ ለሆኑ ቫይብሬሽኖችንም ሪአክት ያደርጋል። እነዚህ ዳይመንዶች ወደ ሱፐር ሴንሲቲቭ ስቴት ተቀየሩ ማለት እናንተ በጣም ሴንሲቲቭ የሆነ ማይክሮፎን አላችሁ ማለት ነው። ለምሳሌ እናንተ አየር ጤና ጋር ሆናችሁ አራብሳ ላለው ሰው የሚናገረውን ነገር ማዳመጥ ትችላላችሁ ማለት ነው። ይህ ማለት ደግሞ ሩቅ ቦታ ያለውን ሰው የልቡ ትርታን ማዳመጥ ትችላላችሁ ማለት ነው። ይህ መንገድ ደግሞ ቀላል አይደለም፣ ፐርፌክትም አይደለም። ነገር ግን ፓተርን የሚባል ነገር አለ። እሱ ደግሞ እንዴት እንደሆነ ላስረዳችሁ። ዓለማችን በጣም ጩኸት የበዛባት ዓለም ነች። ነገር ግን ይህ ጩኸት የድምፅ ሳይሆን የሲግናል ነው። አንደኛውና ትልቁ ነገር የምድራችን ማግኔቲክ ፊልድ ነው። ሁለተኛው ደግሞ የእንስሳትና የሰዎችን ትርምስ ነው። ሶስተኛው ደግሞ ንፋሱን ነው። ሌላም አለ፣ እሱም የሙቀት መቀያየር ነው። ስፔሻል ፎርሶች ከዚህ ሁሉ ሲግናል የልቡ ትርታ ሲግናል ለይተው ያወቁበት መንገድ ጎስት መርመር ይባላል። ጎስት መንፈስ ሲሆን መርመር ደግሞ የልብ ትርታችን ሜዲካል ተርሙ ነው። ነገር ግን በዚህ መሃልም እንዴት የሚል ጥያቄ ይመጣል። ለዛም ነው ኤአይ መጠቀም ያስፈልጋቸው። ይህ ሁሉ የሲግናል ማዕት በአንድ ቦታ ቻነል ሲደረግ ኤአይ ደግሞ ፊልተር አድርጎ የሚፈልጉትን ሲግናል ያወጣላቸዋል ማለት ነው። እድልም ቀንቷቸው ፓይለቱ በነበረበት ቦታ ብዙ ሰዎች ስላልነበሩ የሱ ሲግናል ለይቶ ለማውጣት ብዙም አልከበዳቸውም። በዛም ላይ 2 ኪሎ ሜትር የሚደርስ ከፍተኛ ተራራ ላይ በመውጣት ዲስትረስ ሲግናሉ ወይም ደግሞ ቢከኑ ሲጫኑ ሲግናል ወደ ፓይለቶቹ ላከ። እናም እሱ የላከላቸው ሲግናልና እነሱ ፊልተር አውት አድርገው ያገኙትን ሲግናል ከአንድ ቦታ እየመጣ ስለሆነ ይህማ ዱድ 44 ብራቮ ነው በማለት ወደ ቦታው ያቀናሉ። እናም ስፔሻል ፎርሶች ደግሞ ስፔሻል የሚያደርጋቸው ነገር በዚህ ሰዓት ላይ ነበር ማድረግ የጀመሩ። እሱም ፓይለቱ ከሚገኝበት ተቃራኒ ቦታ ላይ ሄደው ዲኮዎች ወይም ደግሞ አሻንጉሊቶች በፓራሹት መጣል የጀመሩት። ስለዚህ የአይራን ወታደሮች የማያስቡት ነገር እነዚህ ወታደሮች ፓይለቱን ለማዳን በዚህ ቦታ ከወረዱ ፓይለቱ የሚገኘው ደግሞ እዚህ ቦታ ላይ ነው ብለው ነበር። ምክንያቱም ፓይለቱን ይዞ ወደ ሕግ ያቀረበ ሰው ደግሞ ዳጎስ ያለ ሽልማት እንደሚጠብቀው ተናግረው ነበር። እናም አሜሪካ ደግሞ በሆስቴጅ ሲቹዌሽን በምንም ተአምር አትደራደርም። ማንም ሰው እንዲታሰርባት አትፈልግም። ምክንያቱም ከታሰሩ መረጃ አሳልፎ ይሰጣሉ። በዛም ላይ ለዜጎቿ ለወታደሮቿ ኬር የላትም ተብላ እንዳይነገርባት ስለሚፈልግ ነው። እናም ይህን ፓይለት ለማዳን መሬት ላይ ያረፉ የስፔሻል ፎርሶች ፕሌኖች ደግሞ አሜሪካውያን በገዛ እጃቸው አቃጥለዋቸው ነበር የሄዱት። ምክንያቱም ሰዓቱ በ11ኛ ሰዓት ነበረ። የአይራን ወታደሮች እየደረሱባቸው ስለነበረ መሳሪያዎቻቸው ለጠላት እጅ አሳልፈን አንሰጥም በሚል እንደዛ አድርገው ሄዱ። የዚህ ሚሽን በጣም የሚገርመው ፓርት ደግሞ በዚህ ሚሽን ላይ ማንም ወታደር አልሞተም። እስከ 500 ሚሊዮን ዶላርም እንዳስወጣቸው ተናግረው ነበር። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍ ኮርስ ይመቻችኋል። ፕላስ ምልክቷን ተጫኑልኝ። ላይክ ማለትም እንዳረሱ ይሜ እንደሚባለው ከሆነም ከአቶ ክንፈ ሞት በኋላ አቶ ደብረጽዮን በአቶ ክንፈ ስም የተከፈቱ በውጭ ሀገር የሚገኙ የባንክ አካውንቶች ውስጥ የነበረውን ብር ለመውሰድ የአቶ ክንፈ ተወካይ የነበረው ውጭ ሀገር የሚገኘው ሰውዬ ጋር ኢሜይል ሲላላኩ ነበረ ይባላል። ከዛ በኋላ ምን እንደተፈጠረ ማቀው ነገር የለም፣ መረጃውም የለኝም። ብቻ እውነት ይሁን ውሸት ስለዚህ ነገር ሲወራ ነበር የሆነ ሰዓት ላይ። ይህ እየሆነ ያለው እንደነገርኳችሁ በ93 ነበረ፣ ማለትም በፈረንጆች በ2001 አካባቢ።
አቶ ጌታቸው አሰፋ በዶክተር አብይ ከሹመቱ ከመነሳቱ በፊት የደህንነት ቢሮውን ለ17 ዓመት ነበር ያስተዳደረው። እናም ጌች ለረጅም ጊዜ ሲመራው የነበረውን ተቋም ለአቶ አደም መሐመድ ካስረከበ በኋላ የትግራይ ክልል በጥቂት ሳምንታት ውስጥ የትግራይ ክልል የደህንነት አማካሪ ሆኖ ይሾማል። ከዛ ጊዜ በኋላ ነበር ይመስለኛል የሰኔ 16 የቦምብ ፍንዳታ ይህ ሰውዬ እጁ ሳይኖርበት አይቀርም የሚባለው። እናም ጌች ማርች 18 በ2021 ላይ ሞተ ይባላል በልብ ድካም ምክንያት። እውነት ግን ይህ ሰው ሞቷል ወይ? የምናውቀው ነገር የለም። ምክንያቱም ይህ ሰው ባለው ብቃትና እውቀት የራሱን የሞት ዜና ማስፋፋት የሚችል ሰው ነው። እናም እስካሁን የለፈለፍኩትን ነገር ከተመቻችሁ ላይክ ማለት እንዳረሱ ፕላስ ምልክቷንም ተጫኑልኝ። የጥልቁ አባል ያልሆነ ባለሀብት ወይም መሪ በአሁኑ ሰዓት ላይ ማግኘት በጣም ከባድ ሆኗል። ቢልጌት ኢትዮጵያ መጥቶ የነበረ ሰዓት እናስታውሳለን። አንድ በቴክኖሎጂ ዘርፍ ተጽዕኖ ፈጣሪ የሆነ ሰው የእርሻ መሬት ላይ ምን ይሰራል? እዚህ ጋር ልብ ብላችሁ አድምጡ። የሁላችንም ኮምፒውተሮች ራን የሚያደርገው ሶፍትዌር ማይክሮሶፍት የተሰኘው ቢልጌትስ በ19 ዓመቱ ነበረ የሰራው ከጓደኛው ፖል አለን ጋር በመሆን። ታሪኩ ከመጀመሪያው የምነግራችሁ የዚህ ሰውዬ መሰሪነት እንዲገባችሁ ነው። ማይክሮሶፍት የሰሩት በ75 ነበረ። አይቢኤም የሚባል ሌላ ኮምፒውተር አምራች ድርጅት ደግሞ ነበረ። እናም በ80 ከአይቢኤም ጋር ኤምኤስ ዶስ የተባለ የራሳቸውን ሶፍትዌር ከአይቢኤም ሳይን ያደርጋሉ። ይህ ማለት የአይቢኤም ኮምፒውተሮች በማይክሮሶፍት ራን እንዲያደርጉ ማለት ነው። ግን እዚህ ጋር ቢልጌት በጣም የተጫወተው ትልቅ ጨዋታ ነበር። አይቢኤም ማይክሮሶፍትን ልግዛችሁ ይላቸዋል። ቢልጌትም አይሆንም ይላቸዋል። የሶፍትዌሩ ባለቤትነት ከኛ ውጪ ሌላ ሰው ኦን ሊያደርገው አይገባም ይላቸዋል። እሷ ውሳኔ ነበረች ቢልጌትን መልታይ ቢሊዮነር ያደረገችው። በሌላ በኩል ደግሞ ፓውል አለን ችግር ያጋጥመዋል። ችግሩም በቢልጌትስ ሳይድ ላይን ይደረጋል፣ ወይም ከጨዋታ ውጪ ለማድረግ የሚደረግ ሙከራዎች እሱ ላይ ያርፋሉ። የሆነ ሰዓት ላይ ፖል በካንሰር ታሞ ነበረ። እናም በታመመበት ሰዓት ቢልጌትስ ደግሞ የፖልን ሼር ዳይሉት ለማድረግ ይሞክራል። ዳይሉት ማድረግ ማለት ካምፓኒው እያደገ ሲሄድ የእሱ ሼርም እያደገ መምጣት ነበረበት፣ ግን ባለበት ነበር የቆመው። ፖልም ታሞ በነበረበት ሰዓት ላይ በዲያሪው የጻፈው ያሰፈረው ነገር ነበር። ቢልጌትስ ካም እያደረገኝ ነው ምናምን የሚል ጽሑፍ ይገኛል። እናም በዘጠናዎቹ ማይክሮሶፍት ዘ ሞስት ዶሚናንት ኦፐሬቲንግ ሲስተም ይሆናል። ግን ከመንግስት ያልተጠበቀ ክስ ያጋጥመዋል። ግን የጠበቀው ይመስለኛል ቢልጌትስ በዛን ሰዓት፣ ምክንያቱም ስራውን ያውቃል። ክሱ ምንድን ነበረ? ኮምፒውተር አምራች ድርጅቶች ጋር በመሄድ የእኛን ማይክሮሶፍት ኦር ኢንተርኔት ብራውዘራችንን ከዲፎልት ሶፍትዌራችሁ ጋር ጭናችሁ እንድትሸጡልን የሚል ነገር ፕሬዠር እያደረጋቸው ነበረ ቢልጌትስ። ይህ እንደ ጥሩ ማርኬቲንግ ታክቲክስ ልታዩ ትችላላችሁ። እንደዚህ አይነት ታክቲክ ሞኖፖሊ ፕራክቲስ ይባላል። ታክቲኩ ማርኬቱን ዶሚኔት ማድረግና ተቀናቃኝን ኢሊሚኔት ማድረግ ወይም ማጥፋት ነው። ቢልጌት እየሰራው የነበረው ነገር ግን እንደ ተቀናቃኝ ሳይሆን እንደ አጥፊ ነገር ሆኖ ነው። እሱን ነገሩን ነበረ መንግስት ያልወደደለትና የከሰሰው። ፍርድ ቤት ውስጥ ቆሞ በሚጠይቁት ሰዓትም አቶ ቢልጌትስ እንደዚህ ያደረግበት ሰዓት ነበረ ታስታውሳለህ ሲሉት አላስታውስም። መልሱ አላስታውስም ነበረ። በዛን ሰዓት ከ140 በላይ ጊዜ ነበረ አላስታውስም ብሎ የመለሰው። ከዛ ከፍርድ ቤት ክሱ በኋላ ነበረ ደግሞ በጣም ሀብታም የሆነው። አሁን ደግሞ የእርሻ መሬት ወደሚለውን ጉዳይ ልምጣላችሁ። የፎቶ የተነሳው ህንድ ሀገር ውስጥ ነው። ለመሬት ብሎ ያልዞረበት አገር አልነበረም፣ የለም። ቢል ዋና እቅዱ የምግብ አቅርቦትን መቆጣጠር ነው። በአሜሪካ ውስጥም በ19 ስቴቶች ውስጥ መሬት አለው። ይህ ማለት በአሜሪካ ውስጥ ካሉ ሰዎች ይህ ትልቁ የግል መሬት ኦውን ከሚያደርጉ ሰዎች አንዱ ነው። ይህ የምግብ አቅርቦት መቆጣጠር የሚለውን ነገር ጄኔቲካሊ ሞዲፋይድ የሆኑ እጽዋቶችን እና ላቦራቶሪ ውስጥ ያደጉ እንስሳቶችን ወደ ህዝብ ማቅረብ ስለሚፈልግ ነው። እነዚህ በቤተ ሙከራ ወይም በላቦራቶሪ ውስጥ የተቀነባበሩ ምግቦች ኦር እዛ ውስጥ ያደጉ እንስሳቶች ካርሲኖጀኒክ ናቸው ወይም ካንሰር አመንጪ የምግብ ሶርስ ናቸው። ለምን ሰው በካንሰር ሊገለው ፈለገ ካላችሁም ይሄ የመድኃኒት የፋርማሲ ንግድ ውስጥም ስላለበት ነው። ቴድ ቶክ ላይ ቀርቦ በ2010 ያሰማው ንግግር ነበረ ቢልጌትስ በክትባትና በስነ ተዋልዶ ጤና አገልግሎት ላይ በጣም መስራት እንፈልጋለን ብሎ ነበር። አክሎ ምን ብለዋል? እንደዚህ ብለን በርትተን ከሰራን ከ10 እስከ 15 የሚሆን ያለው የህዝብ ፖፒሌሽን ብዛት መቀነስ እንችላለን በ10 ወይም በ15%። ዘ ሜን ፖይንት ኢዝ ፖፒሌሽንን በ10 እና በ15% ለመቀነስ ነው። አንዳንዶቹ መሪዎችና ባለሀብቶች ሰውን በጦርነት ነው አቀናነስ የሚያደርጉበት። ቢልጌትስ ደግሞ በምግብ አቅርቦትና በመድኃኒት ነው።